ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ያደርጋችሁ ቤተሰብ መሆናችሁ እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ብዙ ቦታ እንድንደርስ እንድታደርጉ እንጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ ማንቸስተር ዩናይትድ ከክሪስታል ፓላስ ጋር ያደረጉት የኦልድ ትራፎርድ ከፍተኛ ትንቅንቅ የተደረገበትን ጨዋታ ተመልክተናል። በዚህም ጨዋታ ማንቸስተር ዩናይትድ 2-1 በሆነ ውጤት ያሸነፈበትን ሁኔታ ነበር የተመለከትነውና ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች አንድ ላይ የምናነሳ ይሆናል። ከናንተ የሚጠበቀው ታዲያ እስከ ፕሮግራማችን መጨረሻ ድረስ መከታተል ነው። ለዛም ደግሞ ተጋብዛችኋል። ማንቸስተር ዩናይትድ በኦልድ ትራፎርድ ከክሪስታል ፓላስ ጋር ልክ እንደ መጀመሪያው ጨዋታ ሁሉ 2-1 በሆነ ውጤት ያሸነፈበትን ሁኔታ ነው የተመለከትነው። የመጀመሪያውን ጨዋታ ታስታውሱ እንደሆነ ሰልኸርስት ፓርክ ላይ የነበረውንም ጨዋታ እንደዚሁ 2-1 በሆነ ውጤት ነበረ አሸንፎ የነበረው። አሁንም በኦልድ ትራፎርድ የተደረገውንም ጨዋታ 2-1 በሆነ ውጤት አሸንፏል። ታዲያ በዚህ ጨዋታ ላይ የምንታዘባቸው የተለያዩ ነገሮች አሉ። በእርግጥ ይሄ ጨዋታ ለማንቸስተር ዩናይትድ ትልቅ ነገር ነው አይደለ? ምክንያቱም አርብ ምሽት በተደረገ ጨዋታ የቻምፒየንስ ሊግ ሌላ ተቀናቃኝ የሚሆነው ወይም ደግሞ እየተፎካከረ የሚገኘው ቶፕ 5 ውስጥ ያለውና ለዛ ስፓት ፋይት እያደረገ የሚገኘው አስቶን ቪላ ከሊጉ ምናልባት ሊወርድ ይችላል ተብሎ እየተገመተ የሚገኘውና መቼ ነው የሚወርደው እንጂ ይወርዳል አይወርድም የሚል ጥያቄ የሌለበት ማለት መውረድ አለመውረዱ ሳይሆን እንደ ጥያቄ የሚያስነሳ ወይም ደግሞ የሚያከራክረው ቀጥታ መቼ ይወርዳል ወይ ደግሞ ምን ጊዜ ይወርዳል የሚለው ነገር ነው ከአንዳንድ እንድናወራበት የሚያደርገው። ሰው ከዛ ክለብ ጋር ነው የተጫወተው ማለት ከወልቭስ ጋር ነበር የተጫወተው። ወልቭስም ደግሞ አሸንፏል። ማሸነፉንም ተከትሎ ማለትም ወልቭስ አስቶን ቪላን ማሸነፉን ተከትሎ የአስቶን ቪላ ከዚህ በፊት ለዋንጫ ነበር ሲጠበቅ የነበረው አይደል? የዋንጫ ፉክክር ውስጥ ነበር የነበረው። አርሰናል፣ ሲቲ እና አስቶን ቪላ ነበር እየተባለ የነበረው። እነዚህ 3 ክለቦች ናቸው የዋንጫው ፉክክር ውስጥ አሉ ተብሎ ሲታሰብ የነበረው። ግን ደግሞ አስቶን ቪላ እየተንሸራተተ መጥቶ በመጨረሻ ተሸነፈና በወልቭስ ተሸነፈና አስቶን ቪላ አሁን ያለበት ደረጃ 4ኛ ደረጃ ላይ ወርዷል። 2ኛ የሆነበት አጋጣሚ ነበረ፣ 3ኛ የሆነበት አጋጣሚ ነበር። ቀስ እያለ 4ኛ ደረጃ ላይ መጥቷል። ታዲያ 4ኛ ላይ ሆኖም አሁንም ሴፍ አይደለም። አሁንም በቃ በዚሁ እንቅስቃሴ ይቀጥላል ማለት ወይ ደግሞ እዚህ ቦታ ላይ ይቀጥላል ማለት አይደለም። ራሱን የማያርም ከሆነ የማያስተካከል ከሆነ ቀጥታ ከዛም ውጪ ሊደረግ ይችላል። ማለትም ከቶፕ 5 ሁሉ ውጪ ሊደረግ የሚችልበትም አጋጣሚ እንዳለ ነው እየተመለከትን የምንገኘው። ምክንያቱም ከሱ ታች ያሉት ቡድኖች 48 ነጥብ ያለው ሊቨርፑል ነው። ስለዚህ በ3 ነጥብ ብቻ ነው ዝቅ ብሎ የሚገኘው ከአስቶን ቪላ። ከዛ በታች ደግሞ ከተመለከትን ደግሞ በ45 ነጥብ ቼልሲ ነው ያለው። ሶ ስቲል ከቼልሲ ጋር ያላቸው የነጥብ ልዩነት 6 ነጥብ ልዩነት ነው ያለው። ከሊቨርፑል ጋር ደግሞ የ3 ነጥብ ልዩነት ነው ያለው። ሶ ቀጣይ ጨዋታዎች ላይ እንዲሁም የባሰ ሌላ ጫና ውስጥ የሚገባበት ሌላ አይነት ችግር ውስጥ የሚገባበት ነው። ምክንያቱም ኡናይ ኤምሬ እንዲሁም ከጨዋታ በኋላ ፕሬስ ኮንፈረንስ ላይ የተናገረው ወይ ደግሞ ንግግር ላይ የተናገረው ነገር ሳይሆን ዳይሬክት ሲታሰብ የነበረው የተናገረበት መንገድ ወይም ደግሞ መልእክቱን አድሬስ ያደረገበት መንገድ ደርሶ ክለቡ እየፈራረሰ እየመጣ እንደሆነና በሁለት አይነት መንገድ ነበር ሲታይ የነበረው። ኡናይ ኤምሬ ትልቅ ቲም ማኔጅ ማድረግ እንደማይችል ማሳያ ሆኖ መቅረብ ይችላል፣ ወይንስ ደግሞ ትልቅ ቲም ማሰልጠን አለበት ላይክ የሱ ፍላጎት አምቢሽኑ ምናምን ከአስቶን ቪላ በላይ ሆኗል የሚለው ሁለት ነገር ተከፍሎ ውይይት የተደረገበት ነበር። ምክንያቱም በጣም ነበር ፍረስትሬት አድርጎ ሲናገር የነበረው፣ በጣም ነበር ተበሳጭቶ ሲያወራ የነበረው ከጨዋታ በኋላ ማለት ነው። ስለዛ ጨዋታ በሚናገርበት ስለዛ ጨዋታ ላይክ ሪያክት በሚያደርግበት ሰዓት ላይ በቃ ነርቨስ ሆኖ ነበረ፣ እየጮኸ ነበር ሲያወራ የነበረው። በቃ በጣም ነበረ ጥሩ ያልሆነ ሁኔታ ላይ ሆኖ ሲናገር የነበረው። በዛም ሀለ በዚህ ግን አሁን ደረጃውን ተነጥቋል። ከ3ኛም ወደ 4ኛ ደረጃ ላይ ወርዷል። ማንቸስተር ዩናይትድ ደግሞ ሲጠብቀው የነበረውን የ3ኛ ደረጃነት ቦታን ደግሞ ማግኘት ችሏል። 50 ነጥቦችን ነው ያለው ወይ ደግሞ የሰበሰበው። ሲቲ ደግሞ 59 ነጥቦች ናቸው ያሉት። ከዛ በኋላ 64 ነጥብ ያለው ደግሞ አርሰናል። ሶ በዚህ ተዋረድ ላይ ከተመለከትን ማንቸስተር ዩናይትድ
ወደ ቶፕ 5 የሚያደርገውን ጉዞ አሁን ለምሳሌ ማንቸስተር ዩናይትድ ለሻምፒዮንነት መጠበቅ ወይ ደግሞ ስለ ሻምፒዮንነት ጉዞ ማውራት ትንሽ የሚያስቸግር ነገር ይመስለኛል። ምክንያቱም በዚህ ሰዓት ላይ ያን ነገር የማንቸስተር ዩናይትድ ተጫዋቾችም አሰልጣኙም ባለሀብቱም ሊሆን ይችላል ኮሚኒቲው በአጠቃላይ ሁሉም በሚባል ደረጃ ስለዚህ ጉዳዩን የሚያወራበት ጊዜ አይደለም። እነሱ ስለዚህ ጉዳይ አይደለም የሚናገሩት ምክንያቱም ጊዜው አይደለም። ሲቀጥል ደግሞ የማንቸስተር ዩናይትድ ዝግጅትም እንደዛ አይደለም፣ ፍላጎታቸው እንደዛ አይደለም። ዋንጫ አይፈልጉም አይደለም፣ ግን ደግሞ የሪያሊስቲክ የሆነው ኤክስፔክቴሽን ግን በቃ ቻምፒየንስ ሊግ ስፓትን ማግኘት ነው። ቻምፒየንስ ሊግ ስፓትን አገኘ ማለት ማንቸስተር ዩናይትድ ኢኮኖሚው ይደላደልለታል፣ ፋይናንሻሊ የተሻለ ትርፋማ ይሆናል። አንደኛ ከጨዋታ ዕለት የሚሰበሰብ ገቢ ይኖራል። አሁን በዚህ ክረምት ማንቸስተር ዩናይትድ አዲስ አሰልጣኝ ይሾማል ተብሎ ነው የሚጠበቀው። ትልቅ አሰልጣኝን አትራክት ማድረግ ይችላል፣ ትልልቅ ተጫዋቾችን አትራክት ማድረግ ይችላል። ከዛ በኋላ ለቻምፒየንስ ሊግ ብቁ ሆኖ መቅረብ ከቻለ ደግሞ በእያንዳንዱ ጨዋታ ደግሞ የሚከፈለው እንዳለ ይታወቃል። 8 ያክል ጨዋታዎችን ያደርጋል አንድ ክለብ አቻ ሲወጣ ሲያሸንፍ ወደ ከምድብ ሲያልፍ ምናምን እያለ ብዙ ነገሮች ይቀርቡለታል። የነዛን ነገር አክሰስ ማግኘት ይችላል ወይ ደግሞ የነዛን ነገር ጥቅም ሊያገኝ ይችላል። ማንቸስተር ዩናይትድ ላይክ ወደ ቻምፒየንስ ሊግ ስፓት ከተመለሰ ስለ ሻምፒዮንነት አይደለም የምናወራው። የሻምፒዮንነት ቦታውን ሞሮፍ ሲቲ እና አርሰናል ናቸው የሚፎካከሩበት። ማንቸስተር ዩናይትድ ግን የቻምፒየንስ ሊግ ቦታውን ግን እየተፎካከረ ነው። እየተፎካከረ ብቻ አይደለም ደግሞ የቻምፒየንስ ሊግ ስፓቱንም እየመራ ነው ያለው። ከላይ ያሉት አርሰናልና ማንቸስተር ሲቲ ስለ ቻምፒየንስ ሊግ አይደለም የሚያስቡት አይደለ፣ ዋንጫውን ስለመብላት ነው የሚያስቡት። ከነሱ ቀጥሎ ግን ስለ ቻምፒየንስ ሊግ የሚያስቡት ውስጥ መካከል ማንቸስተር ዩናይትድ፣ አስቶን ቪላ አለ፣ ሊቨርፑል አለ፣ ቼልሲ አለ። እነዚህ ክለቦች ናቸው። ከነሱ ቀጥሎ ብሬንትፎርድ አለ። ግን ያው እንደሚታወቀው ብዙም ለዛ ስፓት ፋይት ያደርጋል ተብሎ አይታሰብም። ታዲያ ማንቸስተር ዩናይትድ ይህንን በእጁ አስገብቷል። ትልቅ ድል የሚያደርገው ይህንን ውጤት ከሌሎችም ውጤቶች በላይ የሚያደርገው ይሄኛው ነው። ግን ማንቸስተር ዩናይትድ ጨዋታው በሚጀምርበት ሰዓት ላይ የታዘብናቸውና ሊስተካከሉ ሊታረሙ የሚገባቸውን ነገር ተመልክተናል። ምናልባት አንድ ጨዋታ ላይ አንድ ቡድን ሲያሸንፍ የዛ ቡድን ጥንካሬ እንዳለበት ይታወቃል። የተሸናፊው ቡድን ደግሞ ድክመትም እንዳለበት ይታወቃል። ታዲያ እንደሚያሳየው ፐርፎርማንስ ወይ ደግሞ እንደሚኖረው የጨዋታ እንቅስቃሴ ይሄኛው ጨዋታ አንድ ቲም ማሸነፍ የቻለው በሱ ብርታትና ጥንካሬ ነው ወይንስ ደግሞ ተቃራኒው ቡድን መጥፎ የሚባል ፐርፎርማንስን ስለሚያሳይ ነው የሚል ጥያቄ እንዲነሳበት ያደርጋል። አሁን በዚህ ጨዋታ ላይ ኦፍ ኮርስ የትኛውም ጨዋታ ሁለቱም ነው የሚሆነው አይደለ? ሁለቱም ነው የሚሆነው ማለት የአንደኛው ክለብ ብርታትና የዛኛው ክለብ ደግሞ የተወሰነ መልኩ ድክመት፣ ግን ድክመቱ በጣም ካልጎላ በስተቀር የዛኛው ክለብ ጥንካሬ ብቻ ነው የሚታየው። አሁን ማንቸስተር ዩናይትድ ያሸነፈው በፓላስ ድካም ብቻ ነው ወይ ደግሞ ጥሩ አለመሆን ብቻ ነው እያልኩኝ አይደል። ግን ደግሞ የመጀመሪያዎቹን 30 ደቂቃዎች አካባቢ 30 ምናምን ደቂቃ 34 ደቂቃ አካባቢ ከተመለከታችሁ ማንቸስተር ዩናይትድ ኮንሰንትሬት ማድረግ አቅቷቸው ነበር። ተጫዋቾቹ በቀላሉ ነበር ኳስ ሉዝ ያደርጉ የነበረው። በቀላሉ ነበረ ለተጋጣሚ ተጫዋቾች ኳስን የሚለቁት የነበረው። ኳስን በቃ የሚተውት የነበረው በቀላሉ ነበር። ዛት ማች ይሄ ጠንካራ አድርገው ከኳስ ጋር በቃ ጠንካራ የሚባል እንቅስቃሴ ሲያደርጉ አንመለከታቸውም ነበር። ከምንድነው የመነጨው እሱ ነገር የሚለው ነገር ኤግዛክት ከዚህ ነው የመነጨው ብሎ መናገር ትንሽ ያስቸግራል። ግን ከኤቨርተኑ ጨዋታ ጀምሮ ግን የተመለከትነው ነገር ነው ብዬ አስባለሁ። ምንድነው የተመለከትነው ነገር? የኤቨርተኑ ጨዋታ ላይ ማንቸስተር ዩናይትድ ምንም እንኳን ያሸነፍ እንጂ ኦልሞስት በአብዛኛው የጨዋታ ክፍለ ጊዜ ኮንሰንትሬት አድርገው ነበር ማለት ይከብዳል። ኮንሰንትሬት ማድረግ አለማድረጋቸውን በምንድን ነው የምናውቀው ካላችሁ ሲምፕል የሆኑ ኳሶችን ሉዝ ያደርጉ። ለምሳሌ አንድ ተጫዋች ልክ ይሄ ዲስፖሰስ ሲደረግ አንደኛ በተጋጣሚ ቡድን ከባድ የሆነ ይሄ ፕሬሲንግ ባደገኛ ፕሬሲንግ ኳስን በቀላሉ ሊተው ይችላል ወይም ደግሞ ሊቀማ ይችላል በሌላ አማርኛ ማለት ነው። አንደኛው ይሄኛው ነው። ሁለተኛው ደግሞ ያ ተጫዋች ያ ቲም ዛት ማች ፕረስ እያደረገው ባይሆንም በራሱ ምክንያት ግን ኳሶችን ሉዝ ያደርጋል። ወይ ፓስ ሊያደርግ ሲል ይሳሳታል፣ ወይ ተቀብሎ ኮንትሮል ሲያደርግ የመጀመሪያ ፈረስተቹ ጥሩ አይደለም፣ ከዛ ሊሰጥ የፈለገበት መንገድ ትክክል አይሆንም። እነዚህ ነገሮች ይፈጠራሉ። በዚህኛው ጨዋታ ላይ የተመለከትነው የክሪስታል ፓላስ የፕሬሲንጋቸውን ጥንካሬ ሳይሆን በዋናነት የተመለከትነው ማንቸስተር ዩናይትድ ተጫዋቾች ኮንሰንትሬት ማድረግ እያቃታቸው በቀላሉ ኳስን ሲተዉ ነበር፣ ሲነጠቁ ነበር። ከመነጠቅም በላይ ደግሞ ኳስ ሲረዝምባቸው ወይ ሲያጥር ወይ ኮንትሮል አድርገው ዞር ሲሉ ሲነጠቁ ነበር። እንደነ ዲያጎ ዳሎ አይነት ተጫዋቾች በተደጋጋሚ ይሄን ነገር ሲያደርጉ ተመልክተን ነበር። ኢቭን
የመጀመሪያውን ጎል በደንብ ከተመለከታችሁት የማንቸስተር ዩናይትድ የኮንሰንትሬሽን ማነስ እንጂ የክሪስታል ፓላስ የቆመ ኳስ ድንቅ አጠቃቀም እንዳልሆነ ከጎሉ መመልከት እንችላለን። ላክሯ ያስቆጠራትን ጎል አይተናል አይደል? ላክሯ ያስቆጠራትን ጎል ከተመለከታችኋት ሌኒዮሮ ይዞት ነበር። ላክሯን ይዞት ሳለ ታዲያ ልክ ኳሱ ክሮስ ከተደረገ በኋላ ሌኒዮሮ ኳሱን እያየው አልነበር። በአንድ አጋጣሚ ዞር ብሎ ኳሷ የትጓ እንዳለች ወይ ደግሞ ወዴት እየመጣች እንደሆነ ለማየት ዞር ብሎ በሚመለስበት ሰዓት ላይ ነው ላክሯ ያችን ኳስ በሄዲንግ የገጨው። ኳሷ አደገኛ ኳስም አልነበረችም ስትገጭ። ሹት ያላት ወይ ፓወር ያለው ምናምን 90 ላይ ተሞከረ ምናምንም አልነበረም። ያቺ ኳስ ግን ወይ ደግሞ ላክሯ የሞከራት ኳስ ወደ ጥግ ላይ ስትሄድ በረኛው ሴኔ ላመንስ ኳሷ ትወጣለች ብሎ ተዘናግቶ ነበር። አሁን ጎሉን ካያችሁት ላክሯን የያዘው ተጫዋች ሌኒዮሮ ኮንሰንትሬት እያደረገ አልነበረም። ላክሯ በሄዲንግ ከገጨው በኋላ ደግሞ ሴኔ ላመንስም ራሱ ዛትማች ኮንሰንትሬት እያደረገ ስላልነበረ ኳሱ ልክ የሚወጣ መስሎት ኳሱን ተወው፣ በቀላሉ ተቆጠረ እንጂ እንደሱ አይነት ጎል በተደጋጋሚ የሚቆጠር አይነት ጎል አይደለም፣ ሄዲንግ ላይ ማለት ነው። ግን ተቆጠረ። ከዛ በኋላ ግን ማንቸስተር ዩናይትድ ካምባክ አደረገ፣ ፔናልቲ ያገኘ። ፔናልቲውን ያስቆጠረው ብሩኖ ነበረ። ብሩኖ ታዲያ ለዛች ፔናልቲ መገኘት ለማቲያስ ኩኒያ ኳሱን ፓስ ያደረገለት ተጫዋች ነበር። ማቲያስ ኩኒያ በአስደናቂ ቴክኒካል ብቃቱና ላይክ ፖዚሽናል አዌርነስ ላክሯጆ የቱ ጋር እንዳለ እያንዳንዱ ነገር ሴንስ አድርጎ በብልጠት ነው የወደቀው። ማንቸስተር ዩናይትድም ፔናልቲ እንዲያገኝ ያደረገ። ብሩኖ ፈርናንዴዝ በሚገርም ሁኔታ ወደ ግብነት ቀየረው። ከዛ በኋላ በተደጋጋሚ ክሮስ ለማድረግ ሲሞክሩ ነበረ። ቤንጃሚን ሼሽኮም ያችን ክሮስ ለመጠቀም ጥረት እያደረገ ነበር። በመጨረሻም ግን ፍሬ አፈራለትና ጥረቱ ሁሉ ፍሬ አፍርቶ የሚገርም ሄዲንግ አስቆጠረና ማንቸስተር ዩናይትድ እንዲመራ ሆነ። ከዛ በኋላ ደግሞ መልሶ የማንቸስተር ዩናይትድ ተጫዋቾች ደግሞ የኮንሰንትሬት ችግር ደግሞ እየታየባቸው መጣ። ስለዚህ በዚህ ጨዋታ ላይ ትልቁ የታዘብነው ነገርና ማንቸስተር ዩናይትድ ምናልባት በቀጣይ ጨዋታ ሊያስተካክል የሚገባው ነገር የኮንሰንትሬሽን ጉዳይ ነው። ለዚህም የጨዋታ ብዛት ማነስ እንደ አንድ ፋክተር ተደርጎ ሊወሰድ ይችላል። ይሄ ፋክት ነው እንደ አንድ ፋክተር ላይክ የጨዋታ መደራረብ የሆነ ፋክተር እንደሚኖረው ሁሉ ላክ ኦፍ ደግሞ ጌም የሆነ አይነት እንደዚህ አይነት የኮንሰንትሬሽን ችግር ወደ ጌም ሪትም ወደ ጌም ሙድ ቶሎ ያለ መምጣት ነገር ሊያሳይ ይችላል የሚል ሀሳቦች አሉ። ስለዚህ ማንቸስተር ዩናይትድ ይሄን ነገር በትልቁ ሊቀርፈው ይገባል። ከዛ ውጭ ግን በጣም ትልቅ ድል ያስመዘገበው 3ኛ ደረጃ ላይ ተቀምጦ የቻምፒየንስ ሊግ ተስፋውንና ህልሙን በሰፊው ያለመለመበትን ጨዋታ ነበር የተመለከትነው። በአጠቃላይ በማንቸስተር ዩናይትድ በኩል ድንቅ የሚባል ውጤት ሆኗል። ማይክል ካሪክ አሁንም አልተሸነፈም። ቀጣይ ጨዋታስ የሚለውን ነገር ደግሞ አብረን እንመለከታለን። እስካሁን ድረስ ስለተከታተላችሁ እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።